የተከበሩ አቶ ሸጋው ተሰማ የጃናሞራ ወረዳ አስተዳደር ምክር ቤት ዋና አስተዳዳሪ፣ የተከበሩ አቶ ምስጋናው ስሌ የጃናሞራ ወረዳ ድርጅት ጽሕፈት ቤት ኃላፊ፣ የተከበሩ አቶ በቃሉ አዱኛ ሰማል ነው አይሰማም? የተከበሩ አቶ በቃሉ አዱኛ የጃናሞራ ወረዳ ፍርድ ቤት ፕሬዝዳንት፣ የተከበራችሁ የወረዳ ምክር ቤት አባላት፣ የተከበራችሁ የሴክተር ጽሕፈት ቤት ኃላፊዎች፣ የተከበራችሁ የዚህ ጉባኤ የክብር ተጋባዥ እንግዶች እና የምክር ቤት ጽሕፈት ቤት ባለሙያዎችና ለዚህ ጉባኤ መሳካት ሁሉ ከዚህ አዳራሽ የተገኛችሁ በሙሉ እንኳን ለዚህ ጉባኤ ለስድስቱ አፈጻጸም ጉባኤያችን በሰላም አደረሰን እላለሁ። በመቀጠል የተከበራችሁ የምክር ቤት አባላት፣ የተከበራችሁ ጥሪ የተደረጋላችሁ ክቡራና ክቡራት፣ ከሁሉ አስቀድሜ በዚህ ጉባኤ ቀርቤ የመክፈቻ ንግግር እንዳደርግ ስለተፈቀደልኝ ከሁሉም አስቀድሜ ከዚህ ጉባኤው የመክፈቻ ንግግር እንዳደርግ ስለተፈቀደልኝ ምስጋና አቀርባለሁ። እንደሚታወቀው ሁሉ በየደረጃው ያሉ የተዋረድ የምክር ቤቶች ሕገ መንግስቱን በተሰጣቸው ተግባርና ኃላፊነት መሰረት የልማት የመልካም አስተዳደርና የዲሞክራሲ ስርዓት ተግባራትን ስራዎችን እንዲጠናከሩ አስፈላጊው ክትትልና ቁጥጥር ያደርጋሉ። ሌላ ላቅ ያለ ነው ስንል የህግ አውጪው፣ የህግ አስፈጻሚውና የህግ ተርጓሚው ተግባር የመከታተልና የመቆጣጠር ሉዓላዊነት የስልጣን ባለቤቶች ናቸው ማለታችን ነው። በዋናነት ምክር ቤቶች በታቀዱት የመንግስት እቅዶችና የአካባቢውን ጸጋ ያገናዘበ የህብረተሰቡ ተጠቃሚነት ለማረጋገጥ የሚችሉ ስለመሆናቸው የመፈተሽ የሚቀርቡ ሪፖርቶች በወቅቱ ላይ የተመሰረተ ተጠቃሚነትን ያረጋገጠ ስለመሆናቸው የማረጋገጥ የመንግስትን የወጡ ህጎችን፣ አዋጆችን፣ ደንቦችና መመሪያዎችን፣ አሰራሮችን በትክክል ስራ ላይ ስለመዋላቸው የመንግስት ሀብትና ንብረት በህግ እና በፖሊሲ ማዕቀፍ ስለመሰራታቸው ጥቅም ላይ መዋላቸውን ማረጋገጥ ነው። ስለሆነም መላው የምክር ቤት አባላት ይህን የተሰጠው ትልቅ ህዝባዊ ኃላፊነት መሆኑን አውቆ የወከለውን ህዝብ ችግሮችን በተረጋጋ መንገድ ማዳመጥ አዳማጭ መሆንና ለችግሩ መፍትሄ መስጠት የመፍትሄ አካል መሆን ያስፈልጋል። ይህን ተግባር ለማከናወን ደግሞ ትልቅ ቁልፍ መፍቻ መንገድ የምክር ቤቶች ጉባኤዎችን በተቀመጠው ጊዜ ገደብ መሰረት ማከናወን ሲቻል ነው።